የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በመጠባበቅ ላይ የሚገኙ ወገኖቻችንን አስመልክቶም ለኢትዮጵያ መንግስት፣ ለሳውዲ አረቢያ ባለስልጣናት፣ ለሰብአዊ መብት ተሟጋቾችና ለህዝበ ክርስቲያኑ በሙሉ በዛሬው ዕለት ጥሪን አስተላልፈዋል። ብፁዕነታቸው በመልእክታቸው የኢትዮጵያ መንግስት ከሳውዲ አረቢያ ባለስልጣናት ጋር በከፍተኛ ሁኔታም በመነጋገር የሞት ፍርድ የተፈረደባቸው ወገኖቻችንን ቅጣቱ እንዲነሳላቸውና ወደ ሀገራቸው እንዲገቡ ልዩ ትኩረትን ሰጥቶ እንዲሰራ ሲሉም አሳስቧል። በሌላ በኩል የሳውዲ አረቢያ ባለስልጣናት የሁለቱን ሀገር ታሪካዊ ወዳጅነትን በማስመልከት በሞት ጥላ ስር የሚገኙ ወገኖቻችንን የሞት ፍርዱን ትቶላቸው ወደ እስር እንዲቀየርላቸው ሲል በአባታዊ ርህራሄም ጠይቀው ለሰብአዊ መብት ተሟጋቾችም ያስተላለፉት ጥሪ በቋንቋና በህግ ሂደት እጥረት ምክንያትም የሞት ፍርድ የተፈረደባቸው ወገኖችን ነፍስ እንድትታደጉ ሲሉ ነው ጥሪን ያቀረቡት። በሌላ በኩል ለህዝበ ክርስቲያኑ ደግሞ ለወገኖቻችሁ በጸሎት ማጸኑ ለመፍትሄውም ደግሞ እንድትረባረቡ ሲሉም አባታዊ ምክራቸውን አስተላልፏል። ፍርድም ያለ ምሕረት ከሆነ አምላካዊ ቁጣን ያስከትላል ያሉት አቡነ ማትያስም ማንኛውም ሰው በቋንቋ አለመግባባት ምክንያት ብቻ ህይወቱ ሊጠፋ አይገባም ሲሉ ጠንከር ያለ መልእክትንም አስተላልፏል።